አሁን ደግሞ ይዤላችሁ የምመጣው እንግዲህ በህይወታችን ላይ በጣም ለስኬታችን ትልቁን አስተዋጽኦ ያለው እንዲሁም ደግሞ ብዙ ሰዎች ምናልባት በዚህ አሁን በምንሰለጥናቸው ወይም ደግሞ አሁን በምናያቸው በምንማማራቸው በዋናነት እንግዲህ ለስኬታችን የጀርባ አጥንት የሚባለው ማይንድ ሴት ወይም ደግሞ የልቦና ውቅር ወይም አመለካከት በብዙ አይነት መንገድ ይተረጎማል። ግን ደግሞ ማይንድ ሴት እንዴት ነው? ምንድነው ማይንድ ሴት? ዋናው ዓላማው ለስኬታችንስ እንዴት ነው የሚያያዘው? ፕላስ ደግሞ ምን አይነት ማይንድ ሴቶች አሉ? ምክንያቱም እነዚህን ነገሮች በደንብ መረዳት ለስራችን ሊሆን ይችላል ባለንበት የህይወት ዘርፍ ላይ የበለጠ እንግዲህ ውጤት እንድናመጣ ይረዳናል ማለት ነውና ስለዚህ የማይንድ ሴት ታዲያ ምንድነው? ራሱ ላይ ወይም ደግሞ ስለራስ የምታምንበት ስለራስሽ የምታምኝበት ነገር እንግዲህ ስኬትሽን ወይም ውድቀትሽን ይነካል ማለት ነው በእርግጠኝነት እና ላንተም ለወንድም ለሴትም ማለት ነውና ስለዚህ ታዲያ ምናልባት ማይንድ ሴት የሚባል መጽሐፍ አለ በካሎር ዴክ የተጻፈ የስነ ልቦና ባለሙያ ነች በስታንፎርድ የስነ ልቦና ባለሙያ ነች ማለት ነው። ፕላስ ደግሞ እምነታችን ስለ ፍላጎታችንና ፍላጎታችንን የማሳካት ሁኔታው ደግሞ ቁልፍ ሚና ይጫወታል ማለት ነው። ከዛ ባለፈ ደግሞ ስኬትና ውጤትን ለማምጣት ማይንድ ሴት ጉልህ ድርሻ አለው ማለት ነው እና ስለዚህ ታዲያ ምን ይመስላችኋል? ማይንድ ሴት ምን ማለት ይመስላችኋል? ታዲያ ማይንድ ሴት ምንድነው ብለን ራሳችንን ስንል ሁሉም የተለያየ እይታዎች ይኖራሉ ብዬ አምናለሁና ስለዚህ ስለ ዓለም የሚታየን ወይም ደግሞ ስለ ዓለም ስለ ራሳችን የሚሰማን ስሜት ተጽዕኖ የሚፈጥር በውስጣችን የተቀመጠ ትልቅ እምነት ነው ማለት ነው። ስለዚህ በአንድ ሁኔታ ውስጥ እንዴት እንደሚያስብ እንዴት እንደሚሰማ እንዴት እንደሚተገብር ሁሉ አንድ ሰው ላይ ምን አለው ማለት ነው ትልቅ ተጽዕኖ ይፈጥራል ማለት ነው። ስለዚህ ታዲያ ማይንድ ሴት አይነቶች በዋናነት ሁለት ማይንድ ሴት አይነቶች አሉት ማለት ነው። የመጀመሪያው የማይንድ ሴት አይነት ቋሚ ማይንድ ሴት ወይም ፊክስድ ማይንድ ሴት የሚባለው ነው። ሁለተኛው ደግሞ የአዳጊ ማይንድ ሴት ወይም ግሮዝ ማይንድ ሴት ያለው ሰው ነው ማለት ነው። ስለዚህ እነዚህ ሁለቱም ሰዎች የሚገርማችሁ ይታወቃል። አሁን ለምሳሌ አንዳንድ ነገሮች ለምሳሌ ቋሚ ማይንድ ሴት ያለው ሰው ወይ ጥሩ ነኝ ወይ ጥሩ አይደለሁም ብሎ ለራሱ የሆነ ነገር ድምዳሜ ውስጥ የሚገባ አይነት ሰው ማለት ነው። ካለፈው ልምዱ የተነሳ ማለት ነው። ወይ ጥሩ እንደዚህ ነገር ላይ ጥሩ አይደለሁም እንደዚህ ነገር እንደዚህ አልችልም ብሎ ለራሱ እኔ እንደዚህ ነኝ ልለውጠውም አልችልም የሚል ማንኛውም ነገር ማለት ነው። ተናዳጅ ነኝ እኔ ከሰዎች ጋር መግባባት አልችልም እንደዚህ አይነት ነገር ሐሳቤን በነፃነት ማውራት አልችልም ልቀይረው አልችልም እንደዚህ አይነት ሰዎች እንግዲህ ቋሚ ማይንድ ሴት ያላቸው ሰዎች ናቸውና በዛው ልክ ደግሞ አዳጊ ማይንድ ሴት ያላቸው ወይም ግሮዝ ማይንድ ሴት ያላቸው ደግሞ የምፈልገውን ሁሉ ለማድረግ ደግሞ መማር እችላለሁ ብለው ያስባሉ። ዋው በጣም ነው ደስ የሚለው። እንግዲህ አዳዲስ ነገሮችን አዳዲስ ትምህርቶችን አዳዲስ ማንኛውም ሁኔታ ከዚህ በፊት አድርጎት የማያውቀው ብማረው ብተገብረው ያ ነገር በወጥነት በሂደት እንግዲህ ብሰራበት እንግዲህ ራሴን ምርጥ ማድረግ እችላለሁ ብለው ያምናሉ ማለት ነው። ከዛ ባለፈ ደግሞ እንግዲህ የአዳጊ ማይንድ ሴት በጣም ደስ የሚለው ያው መሞከር ሳቆም ነው የምወድቀው። ፕላስ ደግሞ እንግዲህ የቋሚ ማይንድ ሴት ያላቸው ደግሞ እኔ ካልሞከርኩኝ በቃ አልለወጥም ወይም ደግሞ አልወድቅም ብቻ ያ ስራ አይነት ለኔ አይሆንም ሙሉ ለሙሉ በቃ ለኔ የሚሆን አይደለም ብለው ለራሳቸው የሆነ አዲስ ነገርን እንግዲህ ከወዲሁ ወይም ደግሞ ምንድነው የሚባለው እንደውም በሩቁ የሚሸሹ ናቸው ማለት ነው አዳዲስ ነገሮችን። ነገር ግን ደግሞ የአዳጊ ማይንድ ሴት ያላቸው ሰዎች ደግሞ በጣም ደስ የሚለው ምንድነው ከተባለ እነዚህ ሰዎች ማንኛውም አይነት ስራ የመስራት ብቃት ወይም ደግሞ ብቃት ይኖራቸዋል። ያ ስራ ምናልባት ይፈትናቸዋል የሚፈትናቸው ይመስላል ነገር ግን ደግሞ ልሞክረው ብለው ይጀምራሉ ማለት ነው። ገባችሁ? በቃ የሚከብድ ስራ ይመስለኛል ነገር ግን ደግሞ እስኪ ልሞክረው ብለው ይጀምራሉ። ገባችሁ? ስለዚህ ሁለቱም ደግሞ የሚገርማችሁ የማይንድ ሴት የሚመሰረቱት
በልጅነት ወቅት ነው ማለት ነው። በልጅነት ወቅት ለምሳሌ ልጅ ሆነን ከ0 እስከ 8 ዓመት ባለንበት ለምሳሌ ከ0 ዓመት እስከ 8 ዓመት ባለንበት ሲባል ለምሳሌ ህፃናት ሆነን ትምህርት ቤት ሲሆን ስንሄድ ትምህርት ቤት የምናመጣቸው ውጤቶች ያሉን ጸባዮች ላይ ለምሳሌ አንድ ሰው ትምህርት ቤት ላይ በጣም አሪፍ ውጤት ካመጣ ክላስ ላይ ከሜቢ ፈተናዎቹን ደፍኗቸው ከመጣ ቤተሰቦች ምናልባት ምን ይሏቸዋል? በጣም ጎበዝ ነው የኔ ልጅ አንበሳ ጀግና ምናምን ብለው በደንብ እንትን ይሏቸዋል ማለት ነው። አፕሪሺየት ያደርጋቸዋል። በዚህ መሰረት ምናልባት ውጤት ተኮር ውጤቱን ብቻ አይተውት ማለት ነው ውጤቱን ነው የሚያደንቁት። ግን ደግሞ የሚገርማችሁ እነዚህ መሆን ያለበት ግን እንዴት ነው ከተባለ ለምሳሌ ተግባር ተኮር ላይ ሲሆን አንድ ሰው ተግባር ተኮር ሲባል እንዴት ነው? ለምሳሌ ያ 10 ከ10 አምጥቷል ወይም ደግሞ ፈተናውን ደፍኗል። ዋው በጣም አሪፍ ፈተናውን እኮ የደፈንከው አስተማሪህን በመጠየቅክ የቤት ስራ በደንብ በመስራትክ አሳይመንቶችን በመስራትክ ነው። ስለዚህ ጎበዝ ልጅ ይገባል ኮንግራ ስትሉት እና ደግሞ ቀጥታ ውጤቱን ብቻ ጎበዝ የኔ ልጅ እኮ ጀግና ነው ምናምን ውጤቱን ብቻ አይታችሁ ማለት ነው። እንደዚህ ምን ማለት ነው ውጤት ተኮር እንዲሆን ያደርገዋል። ያን ሰው ውጤት ተኮር እንዲሆን ያደርገዋል። ስለዚህ ምላችሁ ነው ለምሳሌ አዳጊ ማይንድ ሴት ያለው ሰው ተግባር ተኮር ላይ ይሆናል። ተግባሩን ነው በደንብ አግዝፎት ከዛ ለቀጣይ ስራው ያ ሰው በጣም እንዲደነቅ ከፈለገ ምን ማድረግ አለበት? ተግባራቶቹን በማንኛውም ዘርፍ ላይ ቢሆን እነዛን ውጤታማ እንዲያደርጉ ያደረጉትን የረዱትን ተግባራቶች ደጋግሞ ይሰራል። ስለዚህ በጣም ነው ይሄኛው እንግዲህ አዳጊ ማይንድ ሴት በደንብ እንዲገነባ ያደርገዋል ማለት ነው። ስለዚህ በልጅነት ወቅት ነው የሚመሰረተው። ኦሬዲ አስተዳደጋችን ብታዩት እንደዚህ አይነት ልምምድ ከሌለ ከዚህ በኋላ ግን ራሳችን አዌር እንድንሆንበት ታዲያ ደስ የሚለው ታዲያ የአዳጊ ማይንድ ሴት ሲኖረው አንድ ሰው ለመማር ይጓጓል፣ ጠንክሮ ለመስራት ጠንካራ ፍላጎት ይኖራቸዋል። እንደዚህ አይነት ሰዎች አዲስ ነገር ለማወቅም ጠንክረው ይሰራሉ ማለት ነው የአዳጊ ማይንድ ሴት ያላቸው። በተቃራኒ ደግሞ ቋሚ ማይንድ ሴት ያላቸው ደግሞ እንግዲህ ሰዎች በወጥነት ለራሳቸውና ለሌሎች ተቀባይነታቸውን ለማረጋገጥ ይፈልጋሉ። የሚሰሩትም ልክ እንደዛው ነው ማለት ነው። የሆነ ተቀባይነትን ለማግኘት ስራቸው ከተቀባይነት አንጻር ነው። የተለያዩ መስሪያ ቤቶችም ከሆነ በስራ ቦታቸው ላይ ምናልባት ላለቃቸው ተቀባይነት እንዲያገኙ ገባቸው በዛ መንገድ ነው ስራዎችን የሚሰሩት። ስለዚህ ምላችሁ ፈልጌ ነው የቋሚ ማይንድ ሴት ያላቸው ሰዎች በሰዎች ፊት ወይም ደግሞ በሰዎች ዘንድ ተቀባይነትን ለማግኘት ብለው ይሰራሉ ማለት ነው። በተቃራኒው የአዳጊ ማይንድ ሴት ግን ሲኖረው አንድ ሰው ጠንክሮ ለመስራት ጠንካራ ፍላጎት ይኖረዋል፣ አዳዲስ ነገር ይሞክራል። ስለዚህ ይሄ በጣም ወሳኝ ነገር ነው። ከዛ ባለፈም ደግሞ እንግዲህ የኛስ ማይንድ ሴት ምን አይነት ነው? የኔስ ማይንድ ሴት ምን አይነት ነው? አንዳንድ ጥያቄዎች አሉ ባይዘዌ እና እነዚህን ጥያቄዎች እስኪ ራሳችሁ መልሷቸው ማለት ነው። እስማማለሁ ወይንስ ደግሞ አልስማማም እያላችሁ ነው። አሁን በምነግራችሁ ነገር ላይ አጀንዳ ከያዛችሁ ወይም ደፍተር ከያዛችሁ ደፍተራችሁ ላይ እየጻፋችሁ ማለት ነው። የመጀመሪያው ጥያቄ እንግዲህ የተወሰነ ኢንተለጀንስ ተሰጥቶ ተወልደሃል እናም ልትቀይረው አትችልም የሚል እስማማለሁ አልስማማም ነው የምትሉት። ሁለተኛው ደግሞ ምንም አይነት ሰው ብትሆን መሰረታዊ ችሎታዎችንና ፐርሰናሊቲህን ለማሻሻል ልታደርገው የምትችለውን ብዙም ነገር የለም። እስማማለሁ አልስማማም ነው የምትሉት። ከዛ ባለፈ ደግሞ ሰዎች ማንነታቸውን የመቀየር ብቃት አላቸው። ሶስተኛው ሰዎች ማንነታቸውን የመቀየር ብቃት አላቸው። ትስማማላችሁ አትስማሙ? አራተኛው ደግሞ አዳዲስ ነገሮችን መማር ትችላለህ፣ ኢንተለጀንስህንም ታጎለብት ትችላለህ። ትስማማለህ አትስማማም? ወይም ትስማሚያለሽ አትስማሚም? ከዛ ባለፈ ደግሞ ሰዎች ወይ የተወሰነ ችሎታ አላቸው ወይም ደግሞ የላቸው። ልክ እንደ ሙዚቃ፣ መጽሐፍ፣ አርት እና አትሌቲክስ የመሳሰሉ ችሎታዎችን እንግዲህ ዝም ብለህ ልትፈጥር አትችልም። እንግዲህ ይሄንን በደንብ አድርጋችሁ ከዛ በመቀጠል ስድስተኛው ደግሞ የማጥናት
ጠንክሮ መስራት፣ አዳዲስ ክህሎቶችን መለማመድ፣ እነኚህ ሁሉ አዳዲስ ችሎታዎችና ተሰጥኦዎችን ማጎልበቻ ዘዴዎች ናቸው። እስማማለሁ ወይም አልስማማም? በጣም አሪፍ። ስለዚህ ትንሽ ሰከንድ እሰጣችኋለሁ። ታዲያ ከነዚህ ውስጥ ከ6 ጥያቄዎች ውስጥ ስንቱን ተስማምታችኋል? ስንቱን አልተስማማችሁ? ጽፋችሁታል ብዬ አስባለሁ። መልካም። ስለዚህ 1፣ 2 እና 5ን ከተስማማ ወይም ከተስማማሽ ቋሚ ማይንድ ሴት ነው ያለሽ ማለት ነው። ስለዚህ 1፣ 2፣ 5ን የተስማማ ሰው ካለ ቋሚ ማይንድ ሴት አለው ማለት ነው። ከዛ በመቀጠል ደግሞ 3፣ 4 እና 6ን ከተስማማ ደግሞ ምናልባትም የአዳጊ ማይንድ ሴት ነው ያለህ ማለት ነው። ስለዚህ የአዳጊ እኔ እንዲህ ነኝ ራሱ ማለት አንደኛው የቋሚ እንትን ነውና የቋሚ ለራሱ እንደዚህ የሆነ ነገር መስጠት ማለት ነው፣ መሰየም ማለት ነው። ገባችሁ? ቅድም ብያችሁ ከሆነ በመሰየምና በማሞገስ ስለሆነ የሚሰየም እንትን የሚመሰረተው ማይንድ ሴት እኔ እንዲህ ነኝ ሲል አንድ ሰው እየሰየመው ነው ማለት ነው። ይሄንን በደንብ ማተኮር አለብን። ከዛ ባለፈ እንግዲህ ማይንድ ሴታችንን ወይም ደግሞ በዚህ መሰረት በትንሹ በዚህ ጥያቄ ካየን ከዛ ባለፈ እስኪ እነዚህን ማይንድ ሴት አንድ ሰው ቋሚ ማይንድ ሴት ካለው እንዴት አድርጎ ደግሞ ወደ አዳጊ ማይንድ ሴት ሊቀየር ይችላል? ወይም ደግሞ እንዴት ነው አንድ ሰው ወደ አዳጊ ማይንድ ሴት ሊቀይር የሚችለው ቋሚ ማይንድ ሴቱ? በጣም አሪፍ። ስለዚህ በዚህ መሰረት ታዲያ የአዳጊ ማይንድ ሴት እንዴት እገነባለሁ ሲባል አንድ ሰው የመጀመሪያው ተግባር ላይ ማተኮር ነው። ተግባር ላይ ማተኮር ወይም ደግሞ ተግባር ላይ አተኩር፣ ተግባር ተኮር መሆን ማለት ነው። ሁለተኛው ደግሞ ያው እናያቸዋለን ትንሽ ሰፋ አድርገን ገና የሚለውን ማካተት በምንሰራቸው ላይ ባለን ውጤት ላይ ባለን ነገር ላይ ገና የሚለውን በአነጋገራችን ውስጥ ቃሎችና ሀሳቦች ላይ ማተኮር፣ ተግዳሮቶችን ሌላኛው ደግሞ ተግዳሮቶችን መጋፈጥ። ከዛ ባለፈ ደግሞ ስለ ህይወት ያሉን እይታዎች እነዚህ ራሱ በጣም ወሳኝ ናቸውና ማይንድ ሴታችንን ለመቀየር ለገንዘብ ያሉን እይታዎች፣ ለፍቅር ያሉን እይታዎች እነዚህ እይታዎቻችንን ይቀይሩበታል ማለት ነው። ለምሳሌ ወደ አዳጊ ማይንድ ሴት ታዲያ አንድ ሰው የአዳጊ ማይንድ ሴት በመገንባት ሂደት ውስጥ ዋና አስፈላጊ ጉዳዩ በተግባርና በሂደት ላይ ያለውን ዋጋ በደንብ መረዳት ነው ማለት ነው። ምክንያቱም ውጤቱ ላይ ብቻ ሲያውጠነጥን ምናልባት ሳያውቀው ወደ ቋሚ ማይንድ ሴት ስለሚያደርገው ማለት ነው። ስለዚህ ተግባር ተኮር ማለት እንዴት ነው? አሁን ለምሳሌ ተግባር ተኮር ሲባል የሆነ በሁላችንም ዘርፍ የሆነ የምንፈልገው ምን አለን? የየራሱ የሆነ የሥራ ተግባራቶች አሉ። ስለዚህ ለምሳሌ ተግባር ላይ ማተኮር ተግባር ተኮር ይሆናል ማለት ነው ያ ሰው። ከዛ በመቀጠል ደግሞ ምን ያስፈልገዋል? በንግግሮቹ ውስጥ ገና የሚለውን ማካተት። በአንድ ተግባር ውስጥ እየለፋ ከሆነ ወይም ደግሞ ገና እንዳልተካንክበት ወይም ደግሞ ገና በደንብ ብዙ ነገሮችን ማሳካት እንደሚቀርክ፣ ለምን አንድ ሰውን በቃኝ እኔ እዚህ ጋር ነኝ ብሎ ራሱን ልክ በቃ የመጨረሻው ሌቭል ላይ ሲያደርገው የዛን ጊዜ መውደቅ ይጀምራል ማለት ነው። ወይም ደግሞ የዛን ጊዜ ለራሱ የሚነግረው ነገር የተሳሳተ ነገር ስለሚሆን ሜቢ ወደሚፈልገው የበለጠ ውጤት ለማምጣት ይቸግረዋል ማለት ነው። ስለዚህ የሚጠቅመው ነገር ምንድነው? ገና የሚለውን ማካተት። ትልልቅ ውጤቶች እያመጣህ ነው? አዎ፣ ግን ገና አይታችሁ ከሆነ በጣም ትልልቅ ታዋቂ ተጽዕኖ ፈጣሪ ሰዎች ምንድነው የሆነ በጣም አቺቭመንት አቺቭ አድርገው ትልልቅ አቺቭመንቶችን ገና እኮ ገና ማሳካው በጣም ብዙ አለ ይላሉ ማለት ነው። ስለዚህ እነዚህ ሰዎች አያውቀውም ይሁን ሳያውቁት ራሳቸው ላይ የእነሱ ማይንድ ሴት በጣም ደስ በሚል ሁኔታ የአዳጊ ማይንድ ሴት ነው፣ ግሮዝ ማይንድ ሴት ነው ያላቸው። እኔና እናንተስ ነው ጥያቄውና ስለዚህ ገና የሚለው ማካተት በጣም ጥሩ ነው ማለት ነው። ሌላኛው እንግዲህ ተግዳሮቶችን ፕላስ ደግሞ ቃሎችና ሀሳቦች ላይ ያተኩር ነው። ቃል በጣም ህይወት ነው። ታዲያ ምን ያክሎቻችን ቃሎቻችንና ሀሳቦች ላይ እያተኩር ነው? የአዳጊ ማይንድ ሴት ለመገንባት እንግዲህ አሉታዊ ሀሳቦችን በቀናዎች ተኳቸው ማለት ነው። አሉታዊ የምንላቸው ሀሳቦችን በአዎንታዊ መንገድ መቀየር አለብን ማለት ነው።
ስለዚህ እነሱን ስንቀይራቸው ምን እያደረግን ነው ማለት ነው? ማይንድ ሴታችንን እየተስተካከለ ነው፣ ወደ አዳጊ ማይንድ ሴት ይሄዳል ማለት ነው። ስለዚህ ለምሳሌ ሼር አድርጋችኋለሁ እነሱን ያው ስህተት ምናልባት አንዳንዴ ደግሞ ስህተት መስራት አንዳንዴ ያው ተግዳሮቶችን ከመጋፈጥ አንፃር ማለት ነው ወይም ችግሮቻችንን የሚገጥሙትን ነገሮች ችግሮችን የምናይበትን መነጽር የመጀመሪያውን ቀይረዋለን። ችግር ሲፈጠር ያ ችግር እኔ ሊያሳድገኝ የመጣው ምናልባት ከዚህ ችግር አሁን ከተፈጠረው ችግር ውስጥ ምን አይነት ነገር ኳሊቲ የሆነ ነገር ሜቢ ይሄ ነገር እንደዚህ ሀፕን ያደረገው ምን ሊያስተምረኝ ነው፣ ምን እንዳደርግበት ነው። ገባችኋ? በስራችን ላይ አለመግባባት ከተፈጠረ የሆነ ሐሳብን አስበን አለመግባባት ከተፈጠረ ሜቢ ያን አለመግባባት ስንፈታው በቀጣይ ላለው ስኬታችን ትልቅ መሰረት የሚጥልበት ነው ማለት ነው። እና አንዳንዴ ሰዎች ድንጋይ ቢወረውሩባችሁ ያን ድንጋይ ደራርባችሁት ሜቢ ቤቱን ላልተሰሩበት ትችላላችሁ በደንብ አሊያም ደግሞ እንጨቶች ቢወረውሩባችሁ ልክ መንሰላል መስራት እንደሚቻለው አንዳንዴ ችግሮች በራሳቸው እኛን የሚጎዱት ትንሽ ፐርሰንት ነው ማለት ነው። ግን እኛ ለችግሩ ያለን እይታ ግን ኦልሞስት ከ80% በላይ ለችግሩ ባለን እይታ ነው አንድ ችግር እኛን የሚጎዳው። ስለዚህ ለችግሩ የምንሰጥበትን ወይም ደግሞ የምናይበትን መነጽር ስንቀይረው ችግሮቻችንን ስንጋፈጥ የዛን ጊዜ እንግዲህ አንደኛው ማይንድ ሴታችንን ወደ አዳጊ ማይንድ ሴት እንግዲህ የምንቀይርበት የምናሳድግበት ነው። ሌላኛው እንግዲህ ለህይወት ያሉን እይታዎችን ማስተካከል፣ በአሉታዊ መንገዶች የነበሩት ካሉ በአዎንታዊ መቀየር። ለምሳሌ ህይወት መከራ ናት፣ ህይወት ውጣ ውረድ ናት፣ ህይወት አስቸጋሪ ናት፣ ፈተና ናት እያላችሁ ወይም ደግሞ በዚህ መንገድ ውስጥ ላለ ሰው ምናልባት ቃሉን በመቀየር እይታውን በመቀየር አሉታዊ የነበረውን ወደ ፖዚቲቭ በማድረግ ብቻ ደግሞ ምን ማድረግ ይቻላል? መቀየር ይችላል ማለት ነው። እንግዲህ እይታውን ለምሳሌ ወደ ፖዚቲቭ ሲያደርገው ህይወት ስጦታ ናት፣ ህይወት እድል ናት። ገባችኋ? በዚህ ህይወት ድንቅ ናት፣ ትልቅ ስጦታ ናት፣ ልዩ ናት እያለን በአዎንታዊ ይሄ እንግዲህ ለሌሎች ሰዎች የምታወሩት አይደለም፣ ከራሳችሁ ጋር የምታወሩት ነው። በቃ ችግር ነው ምናምን ችግሩን አይደለም አይተህ ከዛስ ችግሩን አልፋችሁ ያገኛችሁትን ውጤት አይታችሁ ከሆነ ብዙ ስኬታማ ሰዎች በእርግጠኝነት ብዙ ችግሮች ነበሩባቸው። እነዛን ችግሮች እነሱ የሚያዩበት መነጽር ኦኬ ይህን ችግር አልፌው ደግሞ እማወራው ታሪክ ደግሞ አለ ብለው በእርግጠኝነት እነሱ የሚያዩት ከችግሩ ባሻገር ያለውን ወይም ደግሞ ከተራራው ጀርባ ያለውን ለጥ ያለውን ሜዳ ነው የሚያዩት ማለት ነው። ስለዚህ እይታዎቻችንን ፖዚቲቭሊ ማድረግ በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ለገንዘብ ያሉን እይታዎች አሁን እይታዎቻችን ነው። ለምሳሌ ገንዘብ ኃጢአት ነው የሚል ሰው በእርግጠኝነት ስኬታማ የመሆን እድሉ በጣም ያነሰ ነው። ለምን? በውስጡ ተቀምጧል። ማይንድ ሴት ነው። ማይንድ ሴት ደግሞ የሁሉም መሰረት ነው። ስለዚህ ገንዘብ ፈተና ነው፣ ገንዘብ ጸባይን ያበላሻል፣ ከእያንዳንዱ ጀርባ የሆነ አንድ ኃጢአት ወይ የሆነ ወንጀል አለ። እንደዚህ አይነት ነገሮች አሁን ሊኖር ይችላል እኮ ሰዎች እንደዛ አድርገው እኮ የሆነ ነገር ሊያገኙ ይችላሉ። ነገር ግን ደግሞ አንተ ለዛ ነገር በመጥፎ መንገድ ስለ ገንዘብ ያለ መጥፎ ነገር ከሚሆን አንተ ራስህ ሆን ብለህ ይህን እይታን ደግሞ ወደ አዎንታዊ መቀየር። ገንዘብ አስፈላጊ ነገሮችን ለመግዛት ያስፈልጋል። ገንዘብ ሊትረፈረፍልኝ ይገባል። ገንዘብ ማግኘት እችላለሁ። ገንዘብ ካለ በሰማይ መንገድ አለ። ገንዘብ ብዙዎችን ለመርዳት ይጠቅመኛል እያልን እንግዲህ በአዎንታዊ መንገድ እንግዲህ ፕሮግራም ማድረግ አለብን ማይንዳችንን ማለት ነው። ስለዚህ በዚህ ውስጥ ነው አንድ ሰው ውጤት የበለጠ የሚያመጣው ማለት ነው። እና ስለዚህ በአዎንታዊ ሌላኛው ደግሞ ምናልባት ከፍቅር ጋር የተያያዘ ለፍቅር ያለን እይታ ደግሞ እሱም ማተር ያደርጋል ማለት ነው ማይንድ ሴታችን ላይ። ለምሳሌ አሉታዊ ሲሆን ወይም አሉታዊ ሲባል ለምሳሌ ምን ብሎ ያስባል? አንድ ሰው ፍቅር የለም ብሎ ያስባል። ከሰዎች ሰው ማመን ቀብሮ ነው። ፍቅር ሲባል እንግዲህ የወንድና የሴት ማለት ብቻ አይደለም። የተለያዩ የአባትና ልጅ ፓርትነሮች፣ ስራ ባልደረቦች ማለት ነው ማለት ነው። ስለዚህ ከፈጣሪ ጋር ባለን ለምሳሌ አዎንታዊ ፍቅር እግዚአብሔር ነው። ፍቅር መስጠት ነው። ፍቅር ትልቅ ስጦታ ነው። ማፍቀር መታደል ነው። ፍቅር ከስጋም ከህሊናም
በላይ መንፈስን የሚመግብ ነው እያለን ፍቅር ካለ ሁሉ በቂ ነው። አሁን እነዚህ ነገሮች አሁን ያልኳችሁን በደንብ በመተግበር እንግዲህ አሉታዊ የነበሩትን ወደ አዎንታዊ እየቀየርን ምን እናደርጋለን ማለት ነው። በእርግጠኝነት እነዚህ ልምምዶች እያደረግን ውጤት እናመጣበታለን። እይታችን ማይንድ ሴታችን ሺፍት ያደርጋል። ወዴት? ወደ አዳጊ ማይንድ ሴት ማለት ነው። ስለዚህ በዛ ውስጥ ለምሳሌ እንዲህ አንድ እንትን ሰጣችኋል አሳይመንት ለራሳችሁ ምሰሩት በዚህ አመለካከት ውስጥ ከዚህ ባሳለፋችሁት ወይም ደግሞ ባለፋችሁበት መንገድ ውስጥ ደግሞ ለራሳችሁ የሰጧችሁ ጥቅም ይኖራሉ ብዬ አምናለሁ። እነዚህን እይታዎች በመያዛችሁ አንዳንድ ሰዎች ይገርሙኛል። እኔ ገንዘብ ከፈለኩኝ እኔ አንዴ ብቻ አልፈልግ እንጂ ወዲያው ደውዬ ያገኛለሁ ይላል። በእርግጠኝነት ወዲያው ያገኛል። አንዳንድ ሰው ደግሞ ገንዘብ በቃ በጣም ለፍቶ ራሱ በቃ የማይሆንለት ሰው አለ ማለት ነው። አንዳንድ ሰው ደግሞ በቃ ተጫዋች ነው ብቻ ምላችሁ ፈልጊ ነው እኔ እንዲህ ከፈለኩኝ ያደርገዋለሁ ይላሉ። እንደዚህ አይነት ሰዎች አሁን እነዚህ ሳያውቁት ማይንድ ሴታቸው ወይም አውቀውት ማይንዳቸው ላይ በደንብ ሰርተዋል እነዛ ሰዎች ወይም ኢንቫይሮንመንቱ እነሱ ማይንዳቸው ላይ በደንብ እንዲሰሩ ረድቷቸዋል ማለት ነው። ስለዚህ ለምሳሌ ግን አሁን ለአሳይመንት ለራሳችሁ የምትይዙት የመጀመሪያው ያለን አሉታዊ አመለካከቶች ካሉ አሁን ቀደም ከነገርኳችሁ ከዛ በኋላ ደግሞ እነዚህን አሉታዊ አመለካከቶች ደግሞ በመያዛችሁ ያመጡባችሁ ጉዳት ካለ እነሱን ጻፉት። ሁለተኛው ደግሞ ያለን አዎንታዊ አመለካከቶች አዎንታዊ ቀና አመለካከቶች ያለ ሰው ካለ ደግሞ የሰጣችሁን ጥቅም ደግሞ ግሩፕ ላይ ወይም ደግሞ ግሩፕ አልኩኝ እዚሁ ወይም ቻናሉ ላይ ወይም ደግሞ ደፍተራችሁ ላይ ጻፉት ማለት ነው። በቃ እንደዚህ በማሰቤ ይህን ጥቅም ሰጥቶኛል፣ ከሰዎች ጋር በመግባባት ስኪል ላይ በደንብ አሳድጌበታለሁ፣ በገቢ ህይወቴ ላይ እንደዚህ አሳድጌያለሁ እያለን ይሄ አመለካከት በመያዜ እያለን ያው ለሌሎችም ደግሞ መማሪያ ይሆናል ማለት ነው። አይኖ ቪዲዮ እንደሚመቻችሁ ትልቅ እምነት አለኝ ማለት ነው። እንግዲህ ሁሌም ማስታወስ ያለባችሁ እምነት ከስኬት አይመጣም፣ እንግዲህ ስኬት ከእምነት ይመጣል እንጂ። መልካም እንግዲህ ትምህርታችን ስልጠናችን እዚህ ጋር ያበቃል ማለት ነው። ይጠቅማችኋል ብላችሁ የምታስቡ ወዳጆቻችሁ ሼር አድርጉላቸው፣ እንዲሁም ደግሞ ሰብስክራይብ አድርጋችሁ እንግዲህ ቀጣይ ደግሞ የሚለቀቀውን ቪዲዮ ደግሞ በጉጉት እንደምትከታተሉት ትልቅ እምነት አለኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ። ሰላም ሁኑ።